ሰላም ሰላም እንዴት ናችሁ? ከኔ ሁሉ ሰላም ነው። እንዴት ናችሁልኝ? ደህና ናችሁ? እግዚአብሔር ይመስገን። ወደ ተከታታዮች እንግዲህ ዛሬ ያው ከባለፈው የቀጠለ ቪዲዮ ነው ይዤላችሁ የቀረብኩት። ባለፈ ስለ የቧንቧ ሽንት ኢንፌክሽን እንዴት ነው መከላከል የምንችለው የሚለውን ሀሳብ ትንሽ በተወሰነ መጠን ሸር ላድርጋችሁ ሞክሬ ነበረ። ዛሬ ደግሞ መነሻ ኮዙ ምንድነው? የሚያሳያቸው ምልክቶች፣ ሪስክ ፋክተሩ በእኛ ላይ የሚያመጣው ችግሮች እና የመጨረሻ ደረጃው ኮምፕሊኬሽኑ ምንድነው የሚሉትን አጠር አድርገን ለማየት እንሞክራለን። እናንተም እንግዲህ ይሄ ቻናል ይጠቅማል፣ ያስፈልጋል ብላችሁ ካመናችሁ ሼር፣ ላይክ በማድረግ ቻናሉን ሰፖርት አድርጉኝ፣ እኔም እንድበረታታ ማለት ነው በትህትና ጠይቃችኋለሁኝ። እና ወደ ሀሳባችን ስገባ ምንድነው የመጀመሪያው እንግዲህ ዩሪናሪ ትራክ ኢንፌክሽን ወይም የሽንት ቧንቧ ኢንፌክሽን የምንለው ኮዙ ምንድነው ስንል ጄኔራሊ የሆነ ነገር ነው። ኮዙ አንደኛ ማይክሮ ኦርጋኒዝሞች ናቸው። ኮዞቹ ማይክሮ ኦርጋኒዝሞች ወደኛ ሰውነት በሚገቡበት ጊዜ የሚፈጠር ነገር ነው ማለት ነው። እነኚህ ማይክሮ ኦርጋኒዝሞች ለምሳሌ ያህል እንደ ክለብሴላ ያሉ፣ እንደ ስታርኮላይ ያሉ እና ሌሎችም ባክቴሪያዎች ወደ ሰውነታችን ሲገቡ በዳይጀስቲቭ ሲስተም አድርገው በቀጥታ ወደ ዩሪናሪ ትራክ ኢንፌክሽን ወይም ደግሞ ወደ ዩሪናሪ ትራክ ይገናኛሉ። እዛ ጋር ራሳቸውን መልቲፕላይድ ያድርጉና ራሳቸውን ያራቡና ራሳቸውን ካሳደጉ በኋላ በኢሚዩኒ ሲስተማችን አቅም የማይጠፉ ከሆነ ወይንም ደግሞ በኖርማል ፍሎራዎችን በማጥፋት እነሱ እነኚህ ቶክሲክ የሆኑ ማይክሮ ኦርጋኒዝሞች ራሳቸውን ያሳድጋሉ ማለት ነው። ራሳቸውን ሲያሳድጉ ምን ይፈጠራል? ቶክሲክ የሆነ ማይክሮ ኦርጋኒዝም በውስጣችን እየበዛ እያደገ ሲሄድ በእኛ ላይ ዲዚዝ ይፈጠራል ማለት ነው። ስለዚህ እነኚህ ማይክሮ ኦርጋኒዝሞች ናቸው ነው ባጭሩ ይህንን የሽንት ቧንቧ ኢንፌክሽን የሚያመጡት ነው። ስለዚህ እነኚህ ማይክሮ ኦርጋኒዝሞች የሽንት ቧንቧ ኢንፌክሽኑን የሚያመጡት ከሆነ ስለዚህ እነኚህ ማይክሮ ኦርጋኒዝሞች በሰውነታችን ውስጥ መልቲፕላይ ሲያደርጉ ራሳቸውን ሲያራቡ ወይም ሲያድጉና ወደ በሽታና ቶክሲክ ሲቀየሩ በእኛ ላይ ሊያሳዩት የሚችሉት ወይም ሊኖር የሚችል ምልክት ምንድን ናቸው ባጭሩ? ስለዚህ እነኚህ ምልክቶች ለምን ይጠቅሙናል ከተባለ አንደኛ እነኚህ ምልክቶች በምናይ ጊዜ እኛ በቀጥታ ወደ ጤና ተቋም ጋር በመገናኘት በሽታውን ባጭሩ ወደ በጣም ብዙ ጊዜ ሳይወስድ ብዙም በጣም ስቴጁን ወይም ደግሞ ደረጃውን ከፍ ሳያደርግ ባጭሩ ትሪት እንደረጋለን። ብዙ ሜዲኬሽን ወይም ብዙ መድኃኒት ሳንወስድም ብዙ እኛም በህመሙ በፔኑ ሳንሰቃይ ስለዚህ ባጭሩ ትሪትመንት እንድናገኝ ይረዱናል ማለት ነው። ስለዚህ ባጭሩ ምልክቶቹ ምንድናቸው ካልን አንደኛ በርኒንግ ሴንሴሽን ነው። በርኒንግ ሴንሴሽን ዱሪንግ ዩሪኔሽን ነው። ዩሪኔት በምናደርግ ጊዜ ሽንት በምንሸና ጊዜ የማቃጠል የመለብለብ ስሜት ይሰማናል። ቢኮዝ ለምን ከተባለ እነኚህ ይሄ በሽንት ውስጥ ወይም በዩሪኔሽን ነው በኪድኒ ተጣርቶ የሚመጣው ይሄ ሽንት የምንለው ነገር ዩሪን የምንለው ነገር ምንድነው በውስጡ ቶክሲክ የሆነ ነገር ስለሚኖረው ማለት ነው። እነኚህ ማይክሮ ኦርጋኒዝሞች ሃርምፉል ናቸው፣ ቶክሲክ ናቸው። ስለዚህ እነሱ በውስጡ ስለሚኖሩ ስለዚህ በጣም ቶክሲክ የሆነ ነገር ስለሚኖረው ኖርማል የሆነ ዩሪን አይደለም ማለት ነው። ስለዚህ ምን ይኖረዋል? የማቃጠል ወይም የመለብለብ ስሜት ይኖረዋል ማለት ነው። ሁለተኛ እንደገና በተደጋጋሚ ሽንት እንድንሸና የሚያደርግ አይነት ስሜት ይኖራል ማለት ነው። ፍሪኩዌንት ዩሪኔሽን ይኖራል ማለት ነው። ተደጋጋሚ የሆነ የሽንት መፈለግ ወይም የሽንት ፍላጎት ዩሪኔት የማድረግ የመሽናት ፍላጎት ይኖራል ማለት ነው። ከዛ በመቀጠል ሶስተኛ ምን ይኖራል ካልን እንደገና ኦብስትራክሽን ኦብስትራክሽን ዛት ሪስክ ፋክተሩ ላይ ሄጄ ነው። ኦብስትራክሽን አይደለም። እዚህ ጋር ምንድነው የሚሆነው? ፔን ነው የሚኖረው። እዚህ ጋር ፔን ይኖራል ማለት ነው። ፔኑ ምንድነው? እዚህ ጋር ሎወር ባክ የምንለው ወይም ደግሞ እዚህ ጋር የታችኛው የጀርባ ክፍላችን አካባቢ ፔን ይኖራል። ይሄ ፕሬዠር ይኖራል። የመጫን አይነት ስሜት፣ ጫን አይነት የማለት ስሜት አይነት ነገር እንደዚህ አይነት ነገር ይኖራል ማለት ነው። ሎወር ባክ ፔንስ ይኖራል። ይሄ የታችኛው የጀርባ ክፍላችን የህመም ስሜት የመጫን አይነት ነገር ስሜት ይኖራል ማለት ነው። ከዛ ዘላስት ምን ይኖራል ማለት ነው? የዩሪን ክላውድ ይኖራል ማለት ነው። ኦር ዳርክ ኦር ኢት ኢዝ ስትሮንግ የሆነ ወይም ከፍተኛ የሆነ ስሜሊንግ ይኖራል ማለት ነው። በጣም ሃርምፉል የሆነ በጣም የሚያስጠላ ሽታ ይኖራል ማለት ነው። ስለዚህ ያንን ይኖራል ማለት ነው። እንደገና ደግሞ የሽንት መጥቆር
በጣም ጥቁር የሆነ ሽንት ይሆናል። በውስጡ የሚይዛቸው ማይክሮ ኦርጋኒዝሞች ስለሚኖሩ ማለት ነው። በጣም ክላውድ የሆነ ዳመና የሚመስል አይነት ነገር ሽንት ይኖራል ማለት ነው። እነኚህ ምልክቶች ከታዩ አንድ ሰው እነኚህ ምልክቶች ከታዩበት ምን ማድረግ አለበት ማለት ነው? ወደ ጤና ተቋም መሄድ ይኖርበታል ማለት ነው። አሁን ምልክቶቹን አጠር አድርጌ ነው የገለጽኩላችሁ። ለምንድነው አጠር አድርጌ የገለጽኩላችሁ? አንደኛ አሁን ለምሳሌ አንድ ሽንቱ ለምን ክላውድ ይሆናል፣ ለምን ዳርክ ይሆናል የሚለው ዲቴል ማብራሪያ መስጠት አስፈላጊ መስሎ አይታየኝም። ይሄንን ዲቴል ማወቅ ያለበት ሕክምናውን የሚሰጥ ሰው ነው። ቢኮዝ እነኛን ማወቁ ለምንድነው ያንን ነገር ምልክቶቹን ለይቶ ይሄ የዚህ ነው ለማለት ያው ሕክምና ላይ ያለ ሰውና ባለሙያ ይሄንን ሞር ዲቴል ማወቅ እንጂ ማንኛውም ሰው ይሄን ሞር ዲቴል ማወቅ ያን ያህል ብዙ ጠቃሚ አይደለም። ቢኮዝ ማንኛውም ሰው ስለዚህ ነገር ሞር ዲቴል ማወቅ አለበት ብዬ የማስበው ስለምንድነው መጀመሪያ ስለሚደረገው ነገር ፕሪቬንሽኑ ነው፣ ስለመከላከሉ ስለዛ ነው እንጂ አሁን ይሄ በባክቴሪያ ምክንያት ባክቴሪያዎቹ ከኢሚዩን ሲስተም ጋር በሚያደርጉት ፋይት ተደርጎ ምናምን ብዙ ፕሮሰሶች አሉት። ያንን ፕሮሰስ አሁን እዚህ ጋር አድርጎ እንትን ማለት ብዙ የሳይንስ ማብራራት አያስፈልግም። ግን በዋናነት ይሄ በሽታ በእኛ ውስጥ ሀፕን ሲያደርግ ወይም ሲከሰት ምልክቶቹ የሚታዩት ምን ናቸው የሚለውን ነገር ማወቅና ቀድሞ ወደ ሕክምና ተቋም መገናኘት የእናንተ ዋና እና ትልቁ ጠቃሚ ጉዳይ ስለሆነ ነው። ይሄ ነው ማለት ነው። ስለዚህ እነኚህ ምልክቶች ከታዩ አንድ ሰው በፍጥነት ወደ ሕክምና መሄድ አለበት ማለት ነው። እነኚህ ምልክቶች ታይተው አንድ ሰው ወደ ጤና ተቋም ወይም ባይሄድ ምን ሊፈጠር ይችላል ወደሚለው ማብራሪያ ስንሄድ ሪስክ ፋክተር አለው። እነኚህ ምልክቶች ታይተው አንድ ሰው ወደ ጤና ተቋሙ ሄዶ ሕክምና የማያገኝ ከሆነ ስለዚህ ሪስክ ፋክተር ይዞ ይመጣል ማለት ነው። እነኚህ ሪስክ ፋክተሮች ምንድን ናቸው? አንደኛው ዩሪናሪ ስቴኖሲስ ወይም ደግሞ ዩሪናሪ ሪቴንሽን ይፈጠራል። ዩሪናሪ ስቴኖሲስ ወይም ዩሪናሪ ሪቴንሽን የምንለው ምንድን ነው? አንደኛ ይሄ የሽንት ቧንቧ የምንለው ነገር ዩሪተር አለ። ኖርማሊ አናቶሚካሊ ከላይ የምታዩት እዚህ ምስሉ ላይ የምታዩት ነገር ይኖራል ማለት ነው። ከዚህ ከኩላሊታችን አንስቶ ታች ዝጋ የሽንት ቧንቧችን ጋር ዩሪተሩ ጋር የሚገናኙት እነዚህ ሁለት ቧንቧዎች አሉ። እነኚህ ሁለት ቀጫጭን ቧንቧዎች እታች ደግሞ ሌላ ዩሪተር የሚባል ከታች የሚታያችሁ ከሆነ ትንሽ ምስሉ በግልጽ የሚታይ አይመስለኝም። እሱ ጋር ሌላ ደግሞ አነስ ያለ ዩሪተር አለው። ወደ ውጭ ሽንታችንን ዩሪኔት የምናደርግበት ትንሽዬ ቧንቧ ማለት ነው። ዩሪተራ ይባላል። እነኚህ ሁለቱ ዩሪተር ይባላሉ ማለት ነው። ስለዚህ እነኚህ የሽንት ቧንቧዎች ምን ያደርጋሉ? ናረው ይሆናሉ፣ ይጠቡና ምን ያደርጋሉ ማለት ነው? ስቴኖሲስ ይፈጥራሉ። ስቴኖሲስ ማለት የአንድ ነገር ሙሉ ለሙሉ መዘጋት ሊሆን ይችላል፣ ወይንም ደግሞ በከፊል መዘጋት ሊሆን ይችላል። ፓርሻል ኮምፕሊሽን ኦብስትራክሽን ሊሆን ይችላል። ይህም ደግሞ ኮምፕሌት ኦብስትራክሽን ሊከሰት ይችላል ማለት ነው። ስለዚህ እነኚህ ኦብስትራክሽን ሲከሰት ወይም ኮምፕሌት ወይም ፓርሻል የሆነ በከፊል ወይም ደግሞ ሙሉ ለሙሉ የነኚህ የሽንት ቧንቧዎች ሲዘጉ ምን ያመጣል? ምን እንድንሆን ያደርገናል ማለት ነው? ዩሪኔሽኑ እዛው ጋር ለብዙ ጊዜ ተይዞ እንዲቆይ ያደርገዋል። ለብዙ ጊዜ እዛው ጋር ይዘን እንዲቆይ ያደርገናል። በፈለግነው ሰዓት ዩሪኔትድ ማድረግ መሽናት አንችልም። ስለዚህ መሽናት ካልቻልን በምንፈልገው ሰዓት ዩሪኔትድ ማድረግ ወይም መሽናት ካልቻልን ደግሞ ቀጥሎ ምን ይመጣል ማለት ነው? ሌላ ሪስክ ፋክተር ምን ይመጣል? ካቴተራይዜሽን ይመጣል ማለት። ካቴተራይዜሽን እንድንጠቀም የግዴታ እንገደዳለን። አንድ ሰው ሽንቱን እዛው ጋር ለብዙ ጊዜ ሰዓት የሚቆይ ከሆነና መሽናት የሚችል በመፈልገው ሰዓት መሽናት የማይችል ከሆነ ካቴተራይዜሽን እንዲጠቀም ይደረጋል። ካቴተራይዜሽን ማለት ልክ በቴስት የምንለው ወይም በመራቢያ አካላችን ገብቶ በቀጥታ ትንሽዬ ለስላሳ የሆነች ጎማ ናት። በእሷ በጣም ቀጭን የሆነ ማለት ነው። ያው ሶፍት ቲሹ ስለሆነ አካላችን ማለት ነው። ስለዚህ በዛ ውስጥ ገብቶ በቀጥታ ከዩሪተሩ ጋር ይገናኝና በዛ ቱቦ አማካኝነት እንድንሸና ይደረጋል ማለት ነው። ብዙ ሰዎች እንደውም ብዙ ጊዜ የሚከሰተው ኤጃቸው ትንሽ ከፍ ያለ ሰዎች ላይ ሞስት ኦፍ ዘ ታይም ይከሰታል። ስለዚህ እንደዛ ይደረጋል ማለት ነው። ይሄ በሚደረግበት ጊዜ ደግሞ ሌላ ሪስክ ፋክተር ይዞ ይመጣል ማለት ነው። ካቴተራይዜሽን ሲደረግ አንድ ሰው ለምሳሌ ቴስት ወይም ይሄ የመራቢያ አካሉ የሴቶችም ሆነ የወንዶች የመቁሰል ስሜት ሊኖር ይችላል፣ የመድማት አይነት ነገር ሊኖር ይችላል። እነኚህ ደግሞ ሌላ ኢንፌክሽን ይዘው ይመጣሉ ማለት ነው። ስለዚህ ይሄ ሪስክ ፋክተር ውስጥ ገባል ማለት ነው። እንደገና ደግሞ ምን ያለው ሜዲካል ኮንዲሽኖች አሉ። እንደገና ደግሞ ድራግ እንወስዳለን፣ ድራግ ይሰጠናል። ካቴተራይዜሽን ተደርገንም እንደገና ድራግም ይሰጠናል ለኢንፌክሽኑ ማለት ነው።
መድኃኒት ይሰጠናል። መድኃኒቱ ደግሞ ሌላ ሳይድ ኢፌክት ይዞ ይመጣል። እነኚህ ሪስክ ፋክተር ውስጥ ገባን ማለት ነው። በጣም ኮምፕሊኬትድ እየሆነ ሄደ ማለት ነው። ኮምፕሊኬትድ የሆነ ከመሄዱና እዚህ ካቴተራይዜሽን ከመድረሱ በፊት ካቴተራይዜሽን ከመደረጋችን ድራግ ከመውሰዳችን በፊት ግን እነኛ ምልክቶች ከላይ ያየናቸው ምልክቶች ስናይ በቀጥታ ከምን ጋር ነው? ከጤና ተቋም ጋር ብንገናኝ እኛ እዚህ ሁሉ ጣጣ ውስጥ አንገባም ማለት ነው። በቀላሉ ያን ነገር ትሪት የማድረግ ሂደቱ ቀላል ይሆንልናል ማለት ነው። በቀላሉ እኛም ወደ ነበረን ኖርማል የጤና ሁኔታዎች እንመለሳለን ማለት ነው። ይህም ሪስክ ፋክተር ዝም ብለን እነኚህ ሪስክ ፋክተሮች ደግሞ ምን ያመጣሉ? ሌላ እንደገና ኮምፕሊኬሽን ያመጣል። ዘላስት ይሄ የመጨረሻው ነው። ኮምፕሊኬሽን የምንለው ምንድን ነው? ለምሳሌ ዩሪናሪ ትራክ ላይ የሽንት ቧንቧ ላይ ነበር አይደለ በሽታው የነበረው ኢንፌክሽኑ የነበረው በቀጥታ ወዴት ይሄዳል ማለት ነው? ወደ ሌላ ቦዲ ኦርጋኖች ይሄዳል። ወደ ሌላ ኦርጋን ሲስተሞች ይሄዳል ማለት ነው። ወደ ኪድኒ ይሄዳል። ወደ ኪድኒ ቢኮዝ ወደ ኪድኒ ለምን ከሄደ ካል ሽንት ብዙ ጊዜ ፊልተርድ ተደርጎ ተጣርቶ የሚመጣው ከኪድኒ ነው። ስለዚህ ኪድኒ ላይ ነው ብዙ ጊዜ ብዙ ነገሮች ፊልተርድ የሚሆኑት ኪድኒ ላይ ነው። ስለዚህ ኪድኒ ላይ ተጣርቶ የሚመጣው ነገር በቀላሉ በኦን ታይም በሰዓቱ መጣራት የማይችል ከሆነና በዛች ሰዓት ውስጥ ክሊን የማይሆን ከሆነ ሽንታችን ልክ እዛው ላይ ሲቆይ ኪድኒያችን ላይ ምን ይፈጥራል? ተጽዕኖ ይፈጥራል። ተጽዕኖ ሲፈጥር ኪድኒ ኢንፌክሽን ይፈጠራል። ሌላ ጣጣ ማለት ነው። ኪድኒ ኢንፌክሽን ሌላ ኢንፌክሽን ሆነ። ሁለተኛ እንደገና ደግሞ ዩሪናሪ ትራክ ኢንፌክሽን ወይንም ደግሞ የሽንት ቧንቧ ኢንፌክሽን ሁለት ኢንፌክሽን ተከሰተብን ማለት ነው። ስለዚህ እነኚህ ሁለት ኢንፌክሽኖች ደግሞ በጣም አደገኛ ናቸው። ቢኮዝ አንደኛ ለሁለቱም ድራግ እንወስዳለን። ለኪድኒ ኢንፌክሽኑ፣ ለሽንት ቧንቧ ኢንፌክሽኑ ለሁለቱም መድኃኒት መውሰድ ይጠበቅብናል። ለሁለቱም ነገር መድኃኒት ስንወስድ ደግሞ ያ መድኃኒት ደግሞ ሳይድ ኢፌክቱ የጎንዮሽ ጉዳቱ ከፍ እያለ ሄድና ሌሎች ኦርጋኖችም እንደ ሊቨር ያለ እንደ ሳምባ ያሉ ሌሎች እንደገና ስቶማክ ጨጓራችን በራሱ ከፍተኛ የሆነ አሲዲክ እንዲያመርት ይደረጋል። ከፍተኛ የሆነ ሌሎች ኮምፕሊኬትድ ፓርት ውስጥ ገባለን ማለት ነው። ይሄ ሁላ ነገር ውስጥ ገብተን እኛ ራሳችንን ስቃይ ውስጥ ከመግባታችን በፊት ግን ማድረግ አለብን በፍጥነት መጀመሪያ በዛኛው ቪዲዮ እንደሰራሁላችሁ እነኛን ፕሪቬንሽኖቹን ወይም ደግሞ የመከላከል ዘዴዎችን ብንጠቀም ከምንም ነገር ነፃ ሆነን ኖርማል ላይፍ ጥሩ የሆነ የህይወት ሁናቴ ይኖረናል ማለት ነው። ነገር ግን ከዛ አልፈን እንኳ በአጋጣሚ ማይክሮ ኦርጋኒዝሞች ወደ ሰውነታችን ገብቶ ይሄ ነገር ቢፈጠር ምን መደረግ አለበት ማለት ነው? ስለዚህ ከመከላከል ካለፈ ደግሞ ምን መደረግ አለበት? ሳይነስ ሲምፕተሙስ ባየን ጊዜ በፍጥነት ምን መደረግ አለብን? ወደ ጤና ተቋም መገናኘት ይኖርብናል ማለት ነው። ስለዚህ ለዛሬ ላካፍላችሁ የፈለግኩት ሀሳብ ይሄ ነው። ስለዚህ ይሄንን ሀሳብ ይጠቅምናል ብላችሁ ካሰባችሁ ሸር አድርጉልኝ። አስተያየት ካላችሁ አስተያየታችሁን አስተያየት ያው እንግዲህ ለማንኛውም ስራ አስተያየት በጣም በጎ ነገር አለውና አስተያየታችሁ እንድትሰጡኝ ደስ ይለኛል። እንደዚህ ብታደርግ እንደዚህ ብታሻሽል ሞር የበለጠ ነገር ጥሩ ነገር ትሰራለህ የምትሉትን ወይንም ደግሞ እናንተ እንዲሰራላችሁ የምትፈልጉትን በጤና ጉዳይ ማንኛውንም ነገር ብትነግሩኝ እኔ እሰራላችኋለሁ። ችግር የለውም ማንኛውንም ነገር ማለት ነው። እና ሀሳቡን ሸር አደርጋችኋለሁ ማለት ነው። ስለዚህ ይህንን ነገር ብታደርጉልኝ ብዬ በትህትና እጠይቃለሁኝ። ስለነበረን ጊዜ እንግዲህ እግዚአብሔር ይመስገን። ስለሚቀጥለውም ነገር ለምሰራላችሁ ነገር እንግዲህ አስቤ እሰራላችኋለሁ። ለእናንተ ይጠቅማል በጣም ጠቃሚ ነው የምለውን ነገር ጥሩ ነው የምለውን ነገር በጣም በእኛ ላይ አስፈላጊ ናቸው። በጣም ሪስካቸውም ወይም ደግሞ በእኛ ላይ የሚያደርሱት ነገር በጣም ከፍተኛ ነው የምለውን ነገር መርጬ እሰራለሁ። ይቅርታ ትንሽ ጉንፋን ይዞኛል። እና እናንተም ብሰራልን ብላችሁ የምታስቡት ነገር ካለ ብትነግሩኝና ያንን ነገር ብሰራላችሁ በጣም ደስ ይለኛል። ሰብስክራይብ ሼር በማድረግ ተባበሩኝ። አዲስ ቻናል ስለሆነ ትንሽ አቅም እንዲኖረውና እኔም እንድበረታታ በትህትና ይህንን እጠይቃችኋለሁኝ። ሰላማችሁ ብዝት ይበል። አመሰግናለሁ።